ሰላም እንዴት ናችሁ? ውድና የተከበራችሁ የነፂ የማማ ዩቲዩብ ተመልካቾቼ ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። ዛሬ አንድ ስራ ይዤላችሁ መጥቻለሁ። እሱ ምንድነው? የልጆች ቡላ አሰራር ነው። ቡላ እንዴት እንደሚሰራና ምን መጨመር እንዳለብን እንመለከታለን። ቡላ ይሄ ዱቄቱ ነው፣ እኔ ያዘጋጀው ዱቄቱ ነው። እዚህ ጋር ደግሞ ለመበጥበጫ የምንጠቀመው ወተት አለን። እዚች ጋር ጨው አለን። እዚች ጋር ደግሞ ቂቤ አለን። ያው ልጆች በርበሬ ነገር ስለማይበሉልን በጨው ትንጥዬ ጨው እንጨምርላቸዋለን። ከዛ ግን ይሄንን ዱቄቱን ምንም ዱቄት ቢሆንም ዝም ብለን መጨመር የለብንም። ከበጠበጥነው በኋላ ማጣራት አለብን። በዚህ እናጣራዋለን ማለት ነው። በንጹህ የሻይ ማጥለያ እናጣራታለን ማለት ነው። ስለዚህ እንዴት አድርገን እንደምንጨምር አብረን እንከታተል። እዚች ጋር ወተታችንን እንጨምራለን በምንፈልገው መጠን። ያው ልጆቹ ብዙም ስለማይበሉልን እኔ ብዙ አልጨምርም፣ ትንሽዬ ነው ምሰራላት። ወዲያው የተሰራችውን ወዲያው እንድትበላት እንዲቆይም ስለማልፈልግ ማለት ነው። ከዛ እዚች ጋር ቡላ ትንሹ ነው የሚወፍረው። ስለዚህ የሚያስፈልገን ምንድነው? ቢያንስ አንድ ማንኪያ በስርዓት ስንለካት አንድ ማንኪያ የምትሆን ቡላ እንጨምራለን። ከዛ ከዚች ውስጥ ትንጥዬ ቆንጥጫ የምታክል ነገር አያችኋት? እንደዚች ነገር፣ ምክንያቱም ለልጆች ብዙ ጨው አያስፈልግም። ከዛ ትንጥዬ አሁን የሚያንሳል ብለን ካሰብን እንደዚች ትንሽዬ ጨው እንጨምራለን ማለት ነው። ከዛ ይሄንን እናማስለዋለን። እናማስልና ይሄው እዚህ ጋር በማጣሪያችን እናጣራዋለን ማለት ነው። ስለዚህ አብራችሁን ቆዩ። አማስዬ አጣርቼ የሚወጣውን ነገር አሳያችኋለሁ። ተከታተሉ። እንግዲህ በምትመለከቱት መልኩ ቡላና ዱቄቱን እንደዚህ እናዋህዳቸዋለን በደንብ ከወተቱ ጋር። ትንሽ የጨውም ጨምሬያለሁ። ከዛ ይሄንን ደግሞ በዚህ በተዘጋጀው ማጣሪያችን እናጣራዋለን ማለት ነው። ያው ከዛ ምን እንደሚወጣ ታያላችሁ። ያያችሁት? የሆነ ጥቁር ነገር በጣም ባይን ለማየት ይከብዳል፣ ግን ትንንሽዬ ጥቁር ነገር ከስር ይቀራል። ይሄው ያያችሁት? ትንሽዬ ጥቁር ነገር ባይን ለማየት ያው ትንሽ የሚከብድ ቢሆንም ጥቁር ነገር አላቸው። እሱ ይቀርልናል ማለት ነው። ከዛ ይሄንን እቃችንን ለቅለቅ እናደርጋትና እንደገና ወደ እቃችን እንመልሰዋለን ማለት ነው። ቡላውን አያችሁት? አሁን ቡላዋን አጣልዬ ወደ ቦታዋ መልሻታለሁ ማለት ነው። ስለዚህ ወደ ማብሰሉ እንሄዳለን። ተከታተሉ። እንግዲህ ወደ ማብሰሉ እንሄዳለን። ስቶቫችንን ከለኮስን በኋላ ያለ ማቋረጥ ማማሰል አለብን። ምክንያቱም ቡላ በተፈጥሮ ካላማሰል ነው የመጓጎል ባህሪ ያለውና እንደዛ ሲሆን ደግሞ ልጆቹ ለመብላት ብዙ ጊዜ አይመቻቸውም። እቺን ትመስላለች። ባይዘው ለምን ትንሽ ሰራሽ ምናምን እንዳትሉ፣ ምክንያቱም ለልጅ ትንሽ ነገር ተሰርታ እሷን ብልት ሲያረጉልን ነው ደስ የሚለው። እኔ እቺን ስርት ታረግላትና ትበላለች። ከዛ ደግሞ ካስፈለጋት ትንሽ ቆይቼ ደግሞ እንደገና ሰራላታለሁ። ስለዚህ ይሄንን ይመስላል እንግዲህ የቡላ አሰራራችን። ስቶቫችን እስከሚግል ድረስ በደንብ እስከሚበስልልን ድረስ ቶሎ ያለ ማቋረጥ እናማስላለን። እዚህ ጋር ግን መርሳት የሌለብን ነገር ማማሰል ማቆም የለብንም። እስከሚወፍርልን ድረስ ግዴታ ማማሰል አለብን።
እንግዲህ ወፈር ሲል ተመልሼ እመጣለሁ። ትንሽ ፓወር ስለሌላት ስቶቬ ትንሽ እንትን ሊልባት ቪዲዮ ሊረዝምባቸው ስለሚችል ወፈር ሲል አሳያችኋለሁ እንዴት እንደሚሆን። አያችኋት እንዴት እንደምትወፈር ነገር ግን እንደዚህ ውፍር ሲልባችሁ ልጆቹ ማይታኘክላቸው ከሆነ ይወፍራሉ። ቡላ በተፈጥሮ በጣም አይታችሁታል ቅድም እንዴት ቀጭን እንደሆነ፣ አሁን ግን እንዴት እንደወፈረ ይሉት። ስለዚህ እኔ ትንሽ ቀጠን ማለት ስላለበት ልጄ ለማኘክ ብዙ ስለማይመቻት ትንሽዬ ውሃ እንደዚህ ጨምራለሁ። የፈላ ውሃ ቢሆን ይመረጣል። አያችሁት? ትንሽዬ ውሃ፣ በጣም ሳይበዛ ውሃ ነው የምትጨምሩት። በደንብ እንትን እንላቸዋለን እና ማስልና እናፍታታላቸዋለን። ይሄ አሁንም ለእኔ ልጅ ትንሽ ወፍራም ስለሆነ ውሃ አሁንም ትንሽ እየጨምራለሁ። እንግዲህ እናንተ ለልጆቻችሁ እንዴት እንደሚመገቡላችሁ የምታውቁት እናንተ ስለሆናችሁ እናንተ በፈለጋችሁት መንገድ መስራት ትችላላችሁ። ይሄ ስታዩት እንትን ሊቆራረጥ ሊመስላችሁ ይችላል። ነገር ግን እንደዚህ በደንብ ሲማሰል ወፍራም ስለሆነ ነው፣ በጣም ስለወፈረ ነው ይጠፋል። ኖርማል ይሆናል። ይሄ አሁንም እውነት ለመናገር ይቅርታ አድርጎልኝ፣ ግን የኔ ልጅ እንደዚህ ሲወፍር ብዙ ጊዜ ትተፋብኛለች እና መብላት አትችልም። የሆነ አፏ ላይ ለመዋጥ ይከብዳታል። ስለዚህ ትንሽዬ ልስልስ ማድረግ አለብኝ። እናንተ ግን እንደነገርኳችሁ ልጆቻችሁ ይበሉልኛል ብላችሁ ባሰባችሁት የውፍረት መጠን አድርጉና ስሩላችሁ። ግን በጣም ምርጥ ነው ለጥንካሬያቸውም ለሁሉ ነገሩም አሪፍ ነው። ቡላ ከቻላችሁ ካገኛችሁ ዱቄቱ፣ ካላገኛችሁ ደግሞ ኖርማል ቡላውን ገዝታችሁ እያጣራችሁ አስቀምጣችሁ እያጣራችሁ ንጹህ ስለሚላችሁ አንድ ማንኪያ ብቻ ወስዳችሁ እንደዚህ መስራት ትችላላችሁ። ግን አሁን ለእኔ ልጅ ምርጥ ሆኖልኛል። ይህንን ለመብላት አትቸገርም። በጣም ደስ ብሏት ነው የምትሰራው። ትንሽ እቃዋ ትንሽ ስለሆነች እጄን እያቀረችኝ ስለሆነ ይቅርታ። ይሄንን ይመስላል። እንዲበስልልኝ ትንሽዬ አንተከትከዋለሁ። በደንብ ብስል ማለት አለበት። ውሃም ስለጨመርኩበት ተንተከትካለች። ከዛ ተንተክትኮ ሲበስልልን ለማውጣት ስንደርስ ቅቤያችንን መጨመር እንችላለን። ትንሽ ጓጓላ ነገር ካለባቸው እንደዚህ ያለ እንደዚህ ታድርገን ስንመጣ ትጠፋለች። ከዛ ምን እናደርጋለን? እንደዚህ ስትንተከተክልን ቅቤያችንን አያችኋት፣ በጣም ትንሽዬ ቅቤ ነው የምጨምረው። ምክንያቱም ቡላዋን አይታችኋታል፣ በጣም ትንሽዬ ቡላ ነች። ስለዚህ ትንሽዬ ቅቤ ጨምርላታለሁ። ሌላ ምንም ነገር አለ። ቡላ ባይዞ ሲበስል እና ሳይበስል እንደዚህ ስናደርገው ልዩነት አለው። በጣም የሚገርመው ነገር ልዩነት አለው። ስለዚህ ሲበስል ያስታውቃል። የሆነ እንትን የማለት ባህሪ ያለው የመያያዝ ባህሪ ያለው። ይሄንን ይመስላል። እንግዲህ ለማብላት ዝግጁ አድርገን ደግሞ እንገናኛለን። ጠብቁ።
አሁን በደንብ ተተክትኮልናል። ይሄንን ማውጣትና ሳህን ላይ መጨመር ነው። ያው እንዴት እንደሚያምር አያችሁት? እንዴት እንደሚያምር እንግዲህ የሰራናትን ቡላ እንደዚች አድርገን እቃችን ላይ እንጨምራትና እናባላታለን ማለት ነው። ልጃችን አያችኋት? እችን ትመስላለች። ይኸው ቡላ ይያያዛል ያልኳችሁ ለዚህ ነው። ይያያዛል፣ ሲበስል ይያያዛል። እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ሳይቀዘቀዝብኝ ልጄን ላበላት ነው። በደንብ መቀዝቀዝ የለበትም። ይሄንን ይመስላል። ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ የዩቲዩብ ቻናላችንን ከኛ ጋር ሁኑ። ወዳችኋለሁ። ባይ ባይ።